ዛሬ በሀገራችን ጥምቀትን ለማክበር ሽር ጉድ እያሉ ነው። እኛ ግን በየአመቱ የሰው ኩሽና ውስጥ መቼ ነው ስደት የሚለቀን? ግን የምር ሳስበው በጣም ነው የሚከፋኝ። ሞልቶ ላይ ሞላ አልፎ ላይ አልፍ እያታለለን እድሜያችን አለቀ። አንድ ቀን እንኳን በነፃነት በዓልን አክብሬ አላውቅም። እኔ ወይ መጡብን ወይ አሁን ጠሩን እያልን እየተሰቃየን። ግን መቼ ነው የሚበቃው ስደት? መቼ? የምር ሳስበው በጣም ነው የሚያስጨንቀኝ አሁን